በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 17 በዚች ቀን ታላቅና ክቡር የሆነ የዓለሙ ሁሉ መምህር የቁስጥንጥንያ ሊቀ ጳጳስ ዮሐንስ አፈወርቅ ሥጋው የፈለሰበት ነው። ይህም እንዲህ ነው። መበለቲቱ ቦታዋን በግፍ ነጥቃለችና እርሱም እንድትመልስላት ቢያዛት ስላልሰማችው ስለ መበለቲቱ ቦታ ቅዱስ ዮሐንስ ንግሥት አውዶክያስ ባወገዛት ጊዜ በእርሱ ላይ ተቆጣች። ሰይጣንም በልቡ አደረና ስለ ክፉ ስራቸውና ስለ በደላቸው አውግዞ የለያቸው ኤጲስቆጶሳት በእርሱ ላይ ሰበሰበች። እርሱም ስለመውደዱ ከእርሷ ጋር ተስማምቶ አድራኮስ ወደምትባል ደሴት አጋዘችው። በዚያም ጥቂት ዓመታት ኖረ። ወደ መንበረ ሲመቱም ተመለሰ። ከዚያ በኋላ ዳግመኛ መናፍቃን የሆኑ ኤጲስቆጶሳት ሰበሰበችና ወደ አርማንያ አጋዙት። ከዚያም በረሃ ወደ ሆነ ሩቅ ሀገር ሰደዱትና በዚያ ያረፈ። የአርቃዲዎስም ልጅ ታናሹ ቴዎዶሲዎስ በነገሰ ጊዜ አማልክቶች ይልቁ የቅዱስ ዮሐንስን ሥጋ ከብዙ መዘመርና በማመስገን በታላቅ ክብር ወደ ቁስጥንጥንያ አፍልሶ አስመጣው። ይህም ከዕረፍቱ በኋላ በ35 ዓመት ነው። በሌላ በቅብጢ መጽሐፍ በግንቦት ወር 22 ቀን እንደተደረሰ ይናገራል። በሮማውያን መጽሐፍ ግን በየካቲት ወር 22 ቀን ተባለ። የዕንቁ ፈርጦች ባሉት የእብነ በረድ ሳጥን ውስጥ አድርገው ወደ ቤተ መቅደስ አስገቡት። ከሥጋውም ታላቅ የሆኑ ድንቆች ታምራች ተገለጡ። በሁለተኛም የእስክንድርያ ግጻዊ የሀገረ ቀፍጥ ኤጲስቆጶስ አባ ዮሐንስ የጻፈው ግጻዊ የመላካውያን ግጻዊ በዚሁ ኅዳር 17 ቀን ቅዱስ ዮሐንስ አፈወርቅ እንዳረፈባት ተባበሩ። ሁለተኛም ደግሞ የመላካውያን ግጻዊ ዮሐንስ አፈወርቅ አይሉል ወደሚባል ወር በ14 እንዳረፈ ይናገራል። ይህም በመድኃኒታችን በመስቀሉ በዓል መስከረም 17 ቀን ነው። ስለዚህም ራሱ ለማስቻል ወደ ኅዳር 17 ቀን ለወጡት። የቀደሙ መጻሕፍት ግን ዕረፍቱ ግንቦት 12 ቀን እንደሆነ ያወሳሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ቡሩክት አብርሃምና ሚስቱ ሐሬክ መታሰቢያቸው ነው። ዳግመኛም ወደ ጺፍ ጻድቃን መታሰቢያቸው ሆነ። በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን። በዚች ቀን ዳግመኛ ለማስተማር የተጠራ የአበምኔቱ የአባ ሲኖዳ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባንድ ተቀበል። ለሁል ጊዜ የሚያገለግሉና የላይቱ መላእክት ያሳስቡ በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳምጡ። በደለኛ ሁሉ የምታስምር ጌታ እናቱ በማርያም ዘውቶት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን።